መርሐባ ሀባይብ እንዴት ናችሁ? ሰላም ናችሁ? ያላችሁበት ሰላማችሁ ይብዛ። ዛሬ ይሄን የመሰለ ቆንጆ ሶፍት የሆነ የምግብ ቤት ነው እናስገኘው። ቆንጅዬ ቀለተልህል የአረቦች ቀለተልህል ይሉታል ምሳ ማለት ነው። እዚህ ጋር ስኳር 3 ማንኪያ ነው ያደረኩት። እሺ 1 ማንኪያ ከዛ ማለት ያለ አንድ ብርጭቆ ውሃ አደረኩና እንደዚህ አቀላቅዬ ክብና አድርጌ ወደ ስራ የምትሆን ማለት ክብና አድርጌ እንደዚህ ወደ የተወሰነ ስራ ነበረች ስራ ሄድኩኝ ማለት ነው። ከድሜ ሄድኩኝ። ከዛ ትንሽ እዚህ ጋር ዱቄት 3 ብርጭቆ ዱቄት ነፍት አድርጌ አዘጋጀሁ። ወተት 1 ኩባያ ወተት ልብ ያለ ከዛ ዘይት ወይም ቅቤ ያላችሁ ተጠቀሙ ማለት ነው። እዚህ ጋር ትንሽ ጨው የሻይ ማንኪያ ማለት ነው። ከዛ እዚህ ጋር 1 እንቁላል ጨምራለሁ። ወይኔ ካሜራ እና ልጅ ሲያስጠላ ግን ለማንኛውም ወደ ልፍት ብዬ የሰራሁት ላይክ ሰብስክራይብ አፈር ደቻ በላሁት ማለት ነው። እዚህ ጋር ቆንጆ ነው ተወልኛል። ያው እንደምታዩት አሁንም በአንድ ጊዜ ነው መቀርጸው። እዚህ ጋር ከማሽኑ አውጥቼ ጤና አስተካክዬ በዚህ ክድ እናደረኳት ማለት ነው። ለ30 ደቂቃ እስከ 1 ሰዓት ድረስ ታስቀምጡት። ግን ለ1 ሰዓት ያው ታቂ ያለቃ ውስጥ አስቀምጡት። ብታው እንዴት ብሎ እንደሚነሳ ሶፍት ነው የሆነው። በቃ ሊጡ በጣም ነበር የሚያምረው ለመናገር ግን የሚጠበበ በቃ ነበር ያስቀመጥኩት። በጣም ወጥቶብኝ ነበር እና እንደምታዩት በጣም ነው የሚያምረው ሊጡ አልኳችሁ። በቃ የምግብ ቤት ነው ያስንቃል። በቃ እውነቴን ነው ማጋነን አይደለም። በዚህ መሰረት ሞክሩትና ታመሰግኑኛላችሁ። በቃ ሊጥ ስታወቁ ግን ምን ጊዜም ንፉት። እዚህ ጋር ሊጤን ቆንጠር አደረኩኝ። ያው አንድ እጅና ካሜራው ቦታው አልተመቸኝም። በስነ ስርዓት የቀረጽኩት አይደለም ማለት ይቻላል። ብቻ ግን ግልጽ ይሆንላችኋል ብዬ አምናለሁ። እዚህ ጋር ይሄ ጅብን ኬሪ ነው ያዘጋጀሁት። ይሄ ማለት ነው በደንብ አሁን እዚህ ጋር ቁርጥርጥ አድርጌው ቢሆን በቢላ አሪፍ ነበር። ውይ እንደው እንግዲህ ምን ይሻልሻል። እዚህ ጋር ፓትራ አዘጋጅቻለሁ። ቅቤ ቀብቼ ማንኛውንም ብቻ ቅባት ቀብታችሁ እንዳይይዝባችሁ በታች እንደዚህ ሳንያ ነገር ካዘጋጃችሁ በኋላ ድብልብል እያደረጋችሁ ቅርጽ እያዘጋጃችሁ